እዚህ ቤቱ $250 እየተከፈለ ነው የሰራሁት። አሁን ለሶስተኛ አመት ደግሜ እየሰራሁ ነው። ይሄን ሁሉ ታውቃለች ዘይነባ ማለት እንኳን እኔ ሰው ያና ሃይሚ ሃይማኖት አንቺ ባይስማማሽ ቦታው ባይስማማሽ ባለቤትሽን አታመጭም ማለት ባይስማማሽ አንቺ 3 አመት አትቆይም። ከደሞዝሽ ውጪ ሰው እያመጣሽላት ከሴትዮዋ የምታገኙ ኮሚሽን አለ። ሰው እያመጣሽላት የለም። ከዛ ወጥተናል፣ አባረውናል ሁላችንም። ይሄ ነገር ከተፈጠረ በኋላ የአንብር ከወሰዱ በኋላ ልጆቹም ሪጀክት ከተባሉ በኋላ እኔንም አስወጥቶኛል። የ2 ወር ደሞዜን ነቅጠው ባለቤቴ 3 ወር ነቅጠው ወንድም እኔ 3 አመቴ ነው እዚህ ቤት ብለሻል እኮ ቤቱን አሳይተሽ እንደዚህ 3 አመቴ ነው ብለሻል። ከተባረርሽ እንዴት እዛ 3 አመት ሆነሽ? ይሄኛው ገና መግባቴ ነው። አዲስ ነው። የመጀመሪያው 2 አመቴ ነው። አሁን 3ኛ አመት ነው የቀጠልኩት ማለት ነው። እዚህ ሮማኒያ ላይ 3ኛ አመት። የመጀመሪያው ሌላ ቤት ነው ቡካሪስት የሚባል ከተማ ነው። ይሄ ደግሞ አሁን የምሰራበት የገባሁበት ነው። 3ኛ አመት ማለት ነው። እዚህ እቺኛ አሁን 350 ነው የምትከፍለኝ ደሞዝ ጨምራልኝ ማለት ነው። ኦኬ ቅድም ስትያልሽው በ253 አመት ይኸው እዚህ ቤት ነው እየሰራ ያለሁት ታውቃለች ስላልሽ ክላሽ አርጎብኝ ነው 3 አመትና 3 አመት 3ኛ አመት እዚህ ቀጠልኩ ማለት ነው። እንትና ማነሽ ሀቢባ 3ኛ አመት ነው እዚህ ሮማኒያ ላይ ማለት ነው። መጀመሪያ 2 አመት ሙሉ በ250 ነው እንዳለ ሴትዮዋ ያመጣች እንዳላለዋ ወንድሟን ራሱ በ250 ነው ያመጣችሁ ታውቃለች። እኔ ነኝ ያመጣሁላት ወንድሟን። እኔ 5 ሳንቲም ከወንድሟ ራሱ አልበላሁም። ወንድሟን አምጥቼ ቤተሰቦች ሮማኒያ ሴትዮዋ የደላላ ማታስብልሽ ከሆነ ሰው ስታገናኛት ኮሚሽን ማታገኝ ከሆነ ጥሩ ካልሆነ ለምን አንቺ ሮማኒያ 3 አመት ተቀመጥሽ? እንደ ሌሎቹ ወደ እንግሊዝ ወደ ምንም ወደ ተሻለ ሀገር ለምን አልተሻገርሽም? እኔ ሰርቼ ወደ ሀገሬ መመለስ ነው የምፈልገው። ሲጀመር እኔ እንደዚህም እንትን የለኝም። በፊት ቤይሩት 3 አመት ተቀምጫለሁ። አሁን ደግሞ እዚህ 3ኛ አመት ጀምሬያለሁ። እኔ ሰርቼ ወደ ቤተሰቦቼ ነው እንጂ ብዙ ነገር እንትን ስላምል እዚህ ሌላ ነገር እንደገና እህቶቼ ወንድሞቼ ላምጥቻለሁ። እግዚአብሔር የተመሰገነ ይሁን። እነሱ አሁን ደሞዛችንን ማስተካክለውልን ምን ብለውን እየኖር ነው አሁን በነፃነት ማለት ነው። ከዛ እነዛ ሰዎች አሁን ሰው እንፈልጋለን ዶሮ ቤት ስላላቸው ሰው እንፈልጋለን ሲል 10 ሰው መጀመሪያ እንትላልን ከዜናባ ጋር ተነጋግረን 10 ሰው ጀመርን። ከ10 ውስጥ አንደኛው ሲመጣ ሌሎቹ 9 ሪጀክት ተባሉልሽ። ከዛ 240 ሺህ ለደላላዋ ከፍለው ነበረ። እየሰማሽ ነው? አዎ እየሰማሁሽ ነው። 240 ሺህ ለደላላዋ ከፍለን ከዛ የሁለተኛው ልጆቹ እንዳለ ሪጀክት ሲሆኑ የሁለተኛውን ክፍያ እባክሽ ሰው ልጆቹ እያስቸገሩኝ ነው ኢትዮጵያ እባክሽ መልሽልኝ ስራት በቃ የሁለተኛውን ክፍያ እንመልሳለን። የመጀመሪያው አንዴ ሆኗል። የወረቀት ያወጣሁበት ነው። እዚህ ቦታ ሄጄ አስጨርሼ ምን ብዬ ያወጣሁበት ነው አለ። ጭራሽ እኛን ከዛ ቤት ያው ቤተሰብ ስለሆኑ እኛንም ያስወጡን። ባለቤቴን፣ እኔን፣ ወንድሜን የ3 ወር ያመጣንባችሁ ነው ከኢትዮጵያ ያወጣን ወጪ ነው የእናንተ ብለው ነው ነቅጣ ያባረሩ ማለት ነው እኛን ራሱ እንዳይቆጡ ነው የሰው ልጅ ፊት ለፊት ላይ ለማስገባት። አይ የሰው ልጅማ እንዳታስገቢ ስትሮለሩ ላይ ብታስቀምጩ እንደውም ጥሩ ነው። ግን እኔ ብዙ ሃይማኖት የተናገርሻቸው ነገሮች አንድ አይነት ያልሆኑ ነገሮች አሉ። ነጥብ ይዣለሁ እዚህ ጋር እኔ የምትናገሪውን እየመዘገብኩ ነው። ጥያቄ ጠይቅሻለሁኝ። እሺ ወደ ዘይነብ ስንሄድ ለመሰለሽ ሮማኒያ ሴትዮዋ በነፃ ስትወስድ ነበረ። ከዛ አንቺ በአንድ ሰው 350 ሺህ ብር ስታስከፊ ይሄ ገንዘብ ወደ ሴትዮዋ እንደሚገባ ማረጋገጫ ማቅረብ ትችያለሽ ወይ ነው የኔ የመጀመሪያ ጥያቄ። እሱን ላለመመለስ ራሷ ናት ይኸውልሽ መጀመሪያ ሴትዮዋ በነፃ ነው ሃይሚ ማስረጃ በቀላሉ ነው አዎ ወይም አይ ነው እኮ መልሱ። ብሩ ወደ ሴትዮዋ እንደሚሄድ ወደ አንቺና ወደ ባልሽ እንደማይሆን በአንድ ሰው 350 ሺህ ማለት በ20 ሰው እሷ ለ20 ሰው ተቀብላ ያስገባችሁ 4 ሚሊዮን አልተከፈለማ ሀቢባ ለ20 ሰው አልከፈለችም። ለ10 ሰዎች 240 ሺህ ነው ደላላ የወሰደችው። ለ8 ሰዎች ደግሞ 120 ሺህ ነው የወሰደችው። ሌላ ብር አልወሰደችም ደላላው። የ10 ሰዎች የሁለተኛ የከፈሉት ሌላ ሰው አለ መሀላችሁ። ደላላ አለ ሌላ መሀላችሁ። ደላላ አለች እኮ ደላላ አይደለም እኮ ደላላ አለች። ሌላ ሴትዮ የዚህ ሀገር ዜጋ አለች እኮ። ለምን ደላላ ኖረ መሀላችሁ? ለምን መሀላችሁ ደላላ ኖረ? ሴትዮ በእጃችሁ ከሆነች ቀጥታ አንቺ ሴትዮዋና እነሱን ማገናኘት እየቻልሽ ደላላ የሚባል ነገር መሀላችሁ ለምን ገባ? ለምን አስፈለገ? የምታመጣው ሴትዮዋ ናት ደላላዋ። የምታመጣው ሴትዮ እኔ እኮ ደላላ አይደለሁም። እኔ የምታመጣ ሴትዮ አለች የዚህ ሀገር ዜጋ። ለእነሱ እኮ ነው ፓስፖርታቸውን የሰጥሁት። መጀመሪያ
አዳምጪኝ። መጀመሪያ ያልሽው እኔ የምሰራባቸው ሰዎች ከቤሩት አመጡኝና ዶሮ እርባታ አለ አጠገባቸው። ማሬ ሳልጨርስ አታቋርጭኝ። እኔ ከቤሩት አመጡኝና ሰዎቹ የኔን ባህሪ ወደዱትና ሌላ ሰው አለሽ ወይ? ኦኬ ሌላ ሰው አለሽ ወይ እንዳንቺ ጥሩ ሰው አሉኝ። የዶሮ እርባታም አለ። እኔ ደግሞ ዘይነብ አብሮ አደጌ ጎረቤቴ ስለሆነች እንደዚህ ሰው አለ። ግን ከዚህ በፊት ሴትዮዋ ሰው በነፃ አምጥታ ስለጠፉባት ወደ ከሮባኒያ ወደ እንግሊዝም ወደ ምንም ስለጠፉባት አሁን ግን በነፃ አታመጣም። በአንድ ሰው 350,000 ብር ትፈልጋለች። ሶ እኛ ላንቺ በአንድ ሰው 15,000 ብር እና